አቁ ስናገር ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁ ስናገር ሀያ ያላነሱ ሴቶችን ጀንጅኔ ብር አስልኬያለሁ ማለት ብለህ አይጋነንም። ያለማጋነን ማለት እና የአረብ ሀገር ሴቶች እንደዚህ ነው የምንቸበችባቸው። አንዳንድ ነቂዎች አሉ የማይሰጡ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ ዛሬ ይቃማል። የሚገርም እኮ ነው። በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን፣ እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁ ስናገር ሀያ ያላነሱ ሴቶችን ጀንጅኔ ብር አስልኬያለሁ ማለት ብለህ አይጋነንም። ያለማጋነን ማለት እና የአረብ ሀገር ሴቶች እንደዚህ ነው የምንቸበችባቸው። አንዳንድ ነቂዎች አሉ የማይሰጡ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ ዛሬ ይቃማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ጤና ይስጥልኝ። በያላችሁ በሰላማችሁ ብዝት ይበል። እንግዲህ እንደሰማችሁት ነው የሪከርድ ተልኮልኝ ነው። ነቅተውባቸዋል። እንግዲህ ተመልከቱ። የአረብ አሁን እኔ ትልቅ መልእክት ያለኝ የትኛውም አረብ ሀገር የምትገኙ እህቶቼ ይሄ ልጅ ለእናንተ ትምህርት ይሆናችኋል ማለት ነው። አሁን በመጀንጀን የኔ ቆንጆ የኔ ማር የኔ ፍቅር ምናምን እያሉ በመጀንጀን ብር እያስላኩ በቃ መቃሚያ ደግሞ እኮ አለማፈሩ ራሱን አጋለጠ። ምክንያቱም አሁን ድጋሚ ማግኘት ስለማይችል ያንን ብር ያችን ተጀናጅኖ ነቁበትና ብር የሚልክለት ሲያጣ ራሱን አጋለጠ ማለት ነው። በእርግጠኝነት ስላጣ ነው። አሁን ትምህርት ወስደዋል። ሁሉም የአረብ ሀገር ሴቶች ትምህርት ወስደዋል። አንዳንድ ሴቶች ነቁብን እያለ በሰጨው ተናደደ። እሰይ እንኳንም ተናደደ። አያችሁ አይደለ? እባካችሁ ጥንቃቄ አድርጉ። እንደነዚህ አይነቶችን ወንዶች መራቅ ግዴታ ይኖርባቸዋል። ራቁ ማለት ነው። ወላሂ እስከዛሬም ስንፎገር ብዙ ነገር ስንባል የኖር ነው በአንዳንድ ሴቶች ነው። በአንዳንድ በወንድ አፍ ብቻ በወንድ አፉን አለስልሶ ስለቀረባት ብቻ የምትታለል የለፋችበት እንደ ሻማ ቀልጣ የሰራችውን ገንዘቧን በመላክ በአንዳንድ ትንሽ ሰዎች እኛ እንወቀሳለን። የአረብ ሀገር ሴት ተብሎ በሙሉ ይወቀሳል። ስለዚህ አሁን ይሄ ልጅ የመጨረሻ የተናገረውን ሰምታችሁት እንደሆነ አንዳንድ ነቂዎች አሉ፣ ሁሉም አይደሉም ማለት ነው። ከወንዶችም እንደዛው ነው። በነገራችን ላይ ከወንዶችም ብሏል፣ ከሴቶችም ብሏል። አነጋገሩ ላይ ሰምታችሁ ከሆነ ከሴቶችም አሉ፣ ሁሉም ወንዶች ማለት አይቻልም ማለት። ከወንዶችም ደግሞ እንደዚህ እያታለሉ እየጀነጀኑ የሚበሉም አለ። እኔ ለምሳሌ ስራ ይሄ ነው አለ በቃ ባጭሩ ማለት ነው። ኢትዮጵያ በጦርነት ምክንያት ሀገሪቱ ቀዝቅዛለች፣ ስራ የለም። ስለዚህ ምንድነው አማራጫቸው? ቁጭ ብለው ሴቶችን እየጀነጀኑ ከየቦታው ከየግሩፕ እያመጡ በቃ የኔ ፍቅር በጣም ከቆንጆ ነሽ፣ ካላንቺ መኖር አልችልም፣ በጣም በቃ የሆነ በቃ ጥሩ ቃላቶችን በመጠቀም እነዛ ሴቶችን አሳምኖ ብር ማስላክ ነው በቃ አሁን ስራቸው የኢትዮጵያ ወንዶች ማለት ነው። በቃ ይሄ ነው ስራቸው። ስለዚህ ባካችሁ ጥንቃቄ አድርጉ። እንደነዚህ አይነት ያሉ ሴቶችን ወንዶችን አትቅረቡ። ሴቶችዬ እጅግ በጣም ጥንቃቄ ያስፈልጋቸዋል ብዬ አስባለሁኝ። ምክንያቱም እንደምታዩት ነው ሆኖባችሁም አይታችሁትም ሊሆን ይችላል። ወደፊትም ደግሞ ያልሞከራችሁ ያልደረሰባችሁ ልጆች ከዚህ ከልጅ ትምህርት ትወስዳላችሁ። በእውነት እኔ ወደዚህ ያመጣሁት ይህን ሪከርድ ማለት ነው አብዛኞቻችሁ ሰምታችሁ ትምህርት እንድትወስዱበት ነው ማለት ነው። በጣም ነው የገረመኝ። የራሱ ደግሞ ድፍረቱ ራሱን ማጋለጡ ራሱ ድፍረት ነው እና ይህንን የሚያጋለጠውም ደግሞ ከአሁን በኋላ እንደማያገኝ ተስፋ ስለቆረጠ ነው። ስለዚህ አሁንም የበለጠ ከዚህ በላይ ወንዶችዬን ተስፋ እንዲቆርጡ ማድረግ አለባችሁ። በቃ የአረብ ሀገር ሴቶች አሁን ለራሳቸው እየኖሩ ነው። ለሰው መኖራቸውን አቁመዋል። ለወንድ መኖራቸውን አቁመዋል። አሁን ራሳቸውን እየጠበቁ ነው።
እንድትባሉ ማድረግ አለባችሁ ማለት ነው። እና ይሄን ነገር ያመጣሁት ለዚህ ነው። በቃ የበለጠ ከዚህ በላይ መንቃት አለባችሁ በደንብ ማለት ነው። እስኪ ተመልከቱት። እንደዚህ በቃ ስማችን እስከሚጠፋ ድረስ በጣም እኮ ነው የሚያሳዝነው። ወላሂ ብዙ ጊዜ እኔ ብዙ የታዘብኩት ነገር አለኝ። በጣም አፉን አለስልሶ ይቀርባታል። የኔ ቆንጆ ምናምን ምናምን፣ በጣም ነው እኮ የምወድሽ፣ በጣም እኮ ነው የማፈቅርሽ ምናምን፣ ብዙ የፍቅር ቃላቶችን በመደርደር ቃላቶችን በማሰማማርና በማጣፈጥ አፉን እያለሰለሰ፣ እኛ ሴቶች ደግሞ በጣም የውሃዎችና የምንራራ በቃ የሆነ ጨካኝነት ነገር የለብንም። በቃ የሆነ ሰው እንኳን በጥሩ ቀርቦን በክፉ ቀርቦን ራሱ ያንን ሰው በቃ የሆነ ክፉ ቃል ለመናገር ራሱ የሚከብደን ሰዎች ነን እኛ ሴቶች ማለት በተፈጥሯችን በቃ በጣም የዋህኖች ነን። ሰዎች አማኞች ነን እናምናለን። ሲቀርቡንም ደግሞ ትክክለኛ ሰዎች መስሎ ይታዩናል። እና በዚህ ነገሮች እንጎዳለን ማለት ነው። እና ምንድን ልላችሁ ፈልጌ ነው፣ አብዛኞቻችሁ በቃላቶች ትሸወዳላችሁ። የለፋችሁበትን የደከማችሁበትን ልጅነታችሁን ያጣችሁበትን ጉልበታችሁን ያጣችሁበትን ብዙ መጽዋዕት የከፈላችሁበትን ገንዘባችሁን ምንም ነገር ለማይረባ አንድ ክላስ ቁጭ ብሎ ጫት ለሚቅም ሰው ብራችሁን አሳልፋችሁ ትሰጣላችሁ። ብር ከወሰደ በኋላ ሀላቅ ደግሞ ሌላዋን ደግሞ እኮ የሚገርመው አንቺን ብቻ አይደለም የሚጀነጅነው፣ ብዙ ሴቶች ናቸው የሚጀነጅናቸው። ሁሉንም ያወራሉ። ያው ከነዛ መካከል የውሃ ብር ትልካለች፣ ገንዘብን ብቻ አይደለም። በነገራችን ላይ ክብራችንስ፣ አንዳንድ ሰዎች እኮ ገንዘብን ብቻ አይደለም አታለውም ሁሉ እናንተን በቃ ህይወታችሁንም አንበሰቋቁል ይደርሳሉ ማለት ነው። አትርሱ። ይሄን ነገር መዘንጋት የለብንም። በዚህ በሪከርድ እኔ ብዙ ነው ስሜት ነው የተሰማኝ እውነት ለመናገር። እኔም ሁላችንም ተጨምረን አጠቃላይ በቃ የዋሆችም ብልጦችም ተጨምረን አንድ ላይ ተደምረን የአረብ ሀገር ሴት ተባልን። ለምን? ስለዚህ ስማችን በመጥፎ መጥፋት የለበትም፣ በጥሩ ነው መነሳት ያለበት። በነገራችን ላይ በጥሩም በእርዳታም በአንዳንድ እገዛዎችም የአረብ ሀገር ሴት ናት የምትባለው፣ ሰዎችን በመርዳት ደካሞችን በመርዳት እንደዚሁም ደግሞ ማየት የተሳናቸውን መስራት የተሳናቸውን መስማት የተሳናቸውን በመርዳት መስጂድ ቢገነባ የየቲሞች የተለያዩ በጎ አድራጎቶችን እያደረገች ያለችው እንደ ሻማ እየቀለጠች የአረብ ሀገር ሴት ናት። ይህ እኮ ግልጽ ነው እኮ። ግን እሳ ደግሞ በጎን ደግሞ በመጥፎ ስም ደግሞ እንነሳለን። ይኸው ምንድን ነው በቃ ለመጀናጀናት ላወራት ባፎ በቃ አላስልሶ ባፈ ቅቤ ሆኖ መጥቶ ለቀባባት ሁሉ ብሯን እያነሳች ትጀባለች። ይሄ ደግሞ በጣም በክፉ እየተነሳን ያለንበት ዋነኛ ምክንያት ነው። እንግዲህ አንድ ሰው 20 ሴት ብር ካስላከ አስቡት እንግዲህ 20 ሴት ለአንድ ሰው ማለት ነው። አስባችሁታል? አንድ ሰው 20 ሴት ታዲያ ብር ያስላከ እንግዲህ አስቡት። በጣም ከባድ ነው። ስለዚህ መንቃት አለብን፣ መጠንቀቅ አለብን ይሄን ነገር ማለት ነው። እኔ በጣም ተገርሜ ነው ይሄን ሪከርድ ወደዚህ ያመጣሁት። እንደምትገረሙበት ተስፋ አለኝ፣ እንደምትማሩበትም። ያው መገረም ብቻም ሳይሆን እንድትማሩበት ከዚህ ትምህርት እንድትወስዱበት ነው አብዛኛውን እኔ ወደዚህ ያመጣሁት ማለት ነው። ይሄ ሚዲያ መቼም የማያሳየን የማያሰማን የለም። አንዳንድ ጊዜማ ሚዲያ ጥሩ ነው፣ ትምህርት እንማርበታለን፣ ብዙ ነገር እናውቅበታለን። ከአንዱ አንዱ ቢያንስ ልብ ያለው ሰው ከአንዱ አንድ ትምህርት ይወስዳል። ግልጽ ነው እና በጣም ጠቃሚ ትምህርቶችን እናገኝበታለን። እና ዘወር ዘወር ማለቱ አይከፋም ማለቴ ነው። እና ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቅልኝ። ውድ የአረብ ሀገር ላይ የምትገኙ እህቶቼ ደግሞ አላህ ከክፉ ነገር ከእንደዚህ አይነት ሰላቢ ወንዶች ይጠብቃችሁ። ያገባችሁም በትዳራችሁ አላህ ያጽናችሁ። ወደ ሀገራችሁ በሰላም ለሀገራችሁ አብቅቷችሁ በትዳራችሁ የምትመሩ ያደርጋችሁ። ያላገባችሁም ደግሞ ሷሊህና ታማኝ ጥሩ ባል ይስጣችሁ። እንደዚህ አይነት ዘራፊ ሁና ሰላቢ ወንዶችን ደግሞ አላህ ያንሳልን፣ ልቦና ይስጥልን፣ ከኛ ላይ ያንሳልን። ወደዛ ራሳቸውን ይቻሉ ወይም ደግሞ አላህ ሂዳያ ይስጣቸው፣ ልቦና ይስጣቸው ነው የሚባለው። ሌላ ምንም የሚባል ነገር የለም። ግን እኛ እንዳይጎዱን ካላህ በታች ደግሞ ጥንቃቄ አድርገን በቃ አሚሮና ጭንቅላት ተሰጥቶናል፣ ማያ ተሰጥቶናል። አስተንትነን የሚሆነንና የማይሆነን የሚጠቅመንና የማይጠቅመንን ለይተን ማወቅ ይኖርብናል ማለት ነው። እና ይሄን ይመስላል። ያው እንግዲህ የተቻለኝን የማውቀውን ለመምከርና ማለት በቃ ለማካፈል ነው። እውቀት ኑሮ ምናምን አይደለም።
ግን በቃ እኔ የተሰማኝን ነገር ለማሳወቅ ነው ወደዚህ የመጣሁት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። መልካም ጊዜ ለሁላችሁም እመኛለሁ።